هذا القرآن يوحدنا لطريق الخير يوجهنا الله تعالى أنزله ورسول الله معلمنا هذا القرآن يوحدنا لطريق الخير يوجهنا الله تعالى أنزله ورسول الله معلمنا هذا القرآن هو الهادي لأوائلنا وأواخرنا يدعو للعلم وللعمل لا شيء سواه يهذبنا هذا القرآن هو الهادي لأوائلنا وأواخرنا يدعو للعلم وللعمل لا شيء سواه يهذبنا ولو اتبع الحق أهواءهم لفسدت السماوات والأرض ومن فيهن بل أتيناهم بذكرهم فهم عن ذكرهم معرضون እውነት ከንቱ ስሜቶቻቸውን የሚከተል ቢሆን ኖሮ ሰማያትና ምድር እንዲሁም በውስጣቸው ያሉ ፍጡራን በተበላሹ ነበር በእውነቱ መታወሻቸውን ላክንላቸው ግና እነርሱ የሚሸሹ ናቸው ሱረቱል ሙእሚኑን አንቀጽ 71 ቁርአን የማህበራዊ ችግሮች መፍትሄ በዚህ ይህንን ፊልም እያዩ ባለበት ወቅት ብዙ ሰዎች በስቃይ ውስጥ ናቸው ሌሎች ተርበዋል ብዙዎች ደግሞ በለጋ እድሜያቸው ከአቅማቸው በላይ እንዲሰሩ ተደርገዋል አሁንም ብዙዎች ከቤታቸው ተነጥለው ከቤተሰባቸውና ከልጆቻቸው ተለያይተው በሩቅ አገር በግዞት እየኖሩ ነው የእነዚህን ሰዎች ስቃይ የሚያሳዩ ምስሎችና ፎቶግራፎች በጋዜጦችና በቴሌቪዥን ጣቢያዎች ላይ በየቀኑ ይቀርባሉ እኛ ግን የቴሌቪዥን ጣቢያዎችን ብንቀያየርም የጋዜጣ ገጾችን ብናገላብጥም የእነዚህን ሰዎች መኖር እንኳን ረስተነዋል አዎ ሰዎች በዚህ አይነት ደንታቢስነት ከቀጠሉ የዓለማችን ስቃይም ሆነ ፍትህ አልባነት ማብቂያ አይኖረውም
መፍትሄው አንድ ነው። ሰዎችን ያለምንም ምስጋና ፍለጋ በንጹህ ልቦና መርዳት ላይ ያነጣጠረ ሞራላዊ አስተሳሰብ። ይህ አይነቱ አስተሳሰብ በብቸኝነት የሚገኘው ደግሞ ከሃይማኖት ነው። ሰዎች በሃይማኖት ላይ ጥልቅ እምነት ሲኖራቸው ብቻ ነው አምላክን በብቸኝነት ለማስደሰት ራሳቸውን ለሌሎች መስዋዕት አድርገው የእርዳታ እጃቸውን የሚዘረጉት። አምላክ እኒህን ለሞዴልነት የሚበቃ መልካም ስነ ምግባር ባለቤቶች እንዲህ በማለት ይገልጻቸዋል። ويطعمون الطعام على حبه مسكينا ويتيما وأسيرا إنما نطعمكم لوجه الله لا نريد منكم جزاء ولا شكورا إنا نخاف من ربنا يوما عبوسا قمطريرا إنا نخاف من ربنا يوما عبوسا قمطريرا ምግብን ለነርሱ ያስፈልጋቸው ለችግረኛ ለሙት ልጅና ለምርኮኛ ይመግባሉ። የምናበላችሁ የአላህን ውዴታ በመሻት ነው። ከናንተ ለውለታችን ምላሽም ሆነ ምስጋና እንሻም። ከጌታችን ዘንድ ፊትን የሚያስጨፈግግን ብርቱ ቀን እንፈራለን ይላሉ። ሱረቱል ኢንሳን ከአንቀጽ 8 እስከ 10። አምላክ ለሰው ልጆች የመረጠው ሞራላዊ ሰብዕና ፍቅርን፣ እዝነትንና መስዋዕትነትን ይጠይቃል። የሰው ልጆችም እውነተኛ ሰላምና ፍትህን ሊቀዳጁ የሚችሉት እንዲህ አይነቱን የሞራል ሰብዕና ሲላበሱ ብቻ ነው። ይህ ካልሆነ ግን ፍትህ አልባነት ዛሬ ዓለምን እንደሞላት ሁሉ ወደፊትም ጉዳት ማድረሱን ይቀጥላል። ቁርአን የፖለቲካዊ ስግብግብነት መፍትሄ። አሁን ፖለቲካ ሰዎች ህዝቡን የሚያገለግሉበት ተቋም መሆኑ ቀርቶ እጅግ በጣም አትራፊ ኢንዱስትሪ ሆኗል። በዚህም ሳቢያ አንድ ሰው ስኬታማ ፖለቲከኛ ነው የሚባለው ስልጣኑን አደጋ ውስጥ በሚጥሉ አስቸጋሪ ሁኔታዎች ውስጥ የስልጣኑን እድሜ ሲያራዝም፣ ሲያጠናክር፣ ሲያስከብርና የበለጠ ስልጣን ሲያገኝ ብቻ ነው። ማንም በዚህ አይነቱ አስተሳሰብ የሚመራ ሰው በቀላሉ ወደ አስመሳይነትና ወደ አጭበርባሪነት መዞሩ አይቀሬ ነው። እንኳን ህዝቡን በቅን መንፈስ ሊያገለግል ይቅርና የሌሎችን መብት እንኳን እግሩ ስር ለመረጋገጥ በፍጹም አይከብደውም። ፈላጭ ቆራጭ አገዛዝ ባለባቸው ሀገሮች ደግሞ ሁኔታው እጅግ የባሰ ሆኖ እናገኘዋለን። በእንዲህ አይነት ሀገሮች ሰዎች በአሰቃቂ ድህነት ውስጥ ከረሃብ፣ ከድርቅና ከተላላፊ በሽታ